ሰላም ውድና የተከበራችሁ የኪያ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። የዛሬ ብሎጌ ማለት ነው አሁን ጠዋት ነው እና እንትን ልጠጣ ነው። ሁልጊዜ ነው የሚጠጣው ክብደት የምንጨምርበት ነው። ያው ዛሬም ባይሳካ አንድ ቀን ይሳካል ብዬ አስባለሁ እና እኔ ዛሬ ሁልጊዜ እሱን ነው የምጠጣ ጠዋት ማለት ነው እና ግን ጊዜም ሳይሆን ያው ትንሽ ቆይቻለሁ ከጠጣውና እሱን ስጠጣም አይረበኝም። እሱን አንድ ብርጭቆ ከጠጣው በቃ ቀን ሙሉ ሳይረበኝ ነው የምውልና እሱ እኔ ደግሞ የዛሬ ቪሎጌን ለምን ከእናንተ ጋር ያወራው ለምን አልሰራም ብዬ ነው ያዘጋጀሁት። አንድ ሙዝ፣ 3 ተመር፣ ይሄ ጆዝ 5 ፍሬ እንደዛ ምናምን ጆዝ ነው እና ሎስ አያችሁ ሎስ እና እንትን አለ ያው የሎዝ ቅቤ ማለት ነው እና አንድ ኩባያ ወተት እና ይሄንን አንድ ላይ አድርገን እንፈጫለን። ከዚያ እሱን አንድ ብርጭቆ ጠጣለሁ። እስቲ ወደ አሰራሩ እንሂድ። እሺ ወደ አሰራሩ ስንሄድ መጀመሪያ ተመሩን እንጨምራለሁ። ከተመሩ ውስጥ አይኑን አውጥቻለሁ። ከዛ ሙዙን እንጨምራለን። ከዛ ለውዙንም እንጨምራለን። ይሄንን ከዛ ወተት ከዛ የለውዝ ቅቤው እኔ አንድ ማንኪያ ነው የጨመርኩት። 2 ማንኪያ መጨመር ትችላላችሁ። እኔ ሰርቼ አላስቀምጥም ለዛ ነው እና ሚክስ እናደርጋለን። አያችሁ ሚክስ እናደርጋለን። በስመ አብ ብለናል። አሁን ሚክስ እናደርጋለን፣ እንፈጫለን። በስመ አብ እና ማርም መጨመር ትችላላችሁ። እኔ ግን ማር አልጨመርኩት። ለምን ተመሮ ራሱ ስለሚጣፍጥ ማለት ነው። እኔ ተመሮ ማር አልጨመርኩበትም እና እስቲ እንየው። ውስጥ አያችሁ እንደዚህ ያደርጋችሁ እውነት በጣም ነው የሚጣፍጠው እና እንደዚህ ያደርጋችሁ ጠዋት ከእንቅልፋችሁ ስትነሱ ሰርታችሁ ጠጡ። እሺ እና እንደዛ ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እና እንደዛ ነው እና በርቱ፣ ሰርታችሁ ጠጡ።